ወደ ሆቴሉ ሄጄ አንዳንድ ነገሮችን ማየት መመልከት ችያለሁኝ እና ልጅቷ ወደቀችበት የተባለው ቦታ ፌክ ነው ድራማ ነው ልጅቷ ወደቀችበት እንደተባለው አይደለም ልትወድቅ አትችልም እኮ የሄደው እኮ ሂድና ተመልከታት እስቲ 8ኛ ፎቅ ላይ ከሚስቴ ጋር ተጣልቻለሁ ሂድና ተመልከታት የተባለው ሰው እኮ ምናልባት 8ኛ ፎቅ ላይ ወጥቶ ገሏት ወደ 3ኛ ፎቅ ይዟት መጥቶ እኮ ነው ወይም ደግሞ ፎቶዬን ፖስትሽ ብሎ ሳይሆን የገደላት ቀድሞም ሊገላት ሐሳብ ስለነበረው ከሷ ጋር መታየት አልፈለገም ማለት ነው አሁን እዚህ ጋር ክፍሉ መዘጋት አለመዘጋቱ እኛ አይመለከተንም የልጅቷን ካሜራ አለው ሆቴሉ ካሜራ ካለው የካሜራ እይታዎች ለምን ቼክ ማይደረግ ሆቴሉ ካሜራ አለው የልጅቷን አሟሟት በትክክል አይተውታል ያድበሰበሱ እየተደበቀ ያለ ጉዳይ አለ እና አሁን እኛ ወደውጭ ተራፈደች ያለው ፖሊሱ እንኳን ወድቃ እንደተገኘች አርጎ እንጂ በካሜራ አየነው የካሜራ እይታ ነበረ ብሎ የሰጠው ምንም አይነት ማስረጃ እንደዛ አይነት ምንም የሰጠው መግለጫ የለም ግን ደግሞ አሁን እኛ የምንጠይቀው የልጅቷ አሟሟት ፐብሊካሊ አደባባይ ላይ ይውጣ ሙሉ የኢትዮጵያ ሕዝብ ይመልከተው ሳይሆን ይውጣ የዚች ምስኪን ሰው እንባ ደግሞ እንዲሁ መቅረት የለበትም እውነታው እስኪታወቅ ድረስ ምንም አይነት መረጃዎች መጣራት አለባቸው መነሳት ያለበት ርዕስ ሁሉ ደግሞ መነሳት አለበት Nagaan waaqayyoo isiniif haa ta'u akkam jirtu hordoftoonni chaanaalii kana lafa jirtanitti nageenya guddaan isiniif haa ta'u saayitii kana odeeffannoo baay'ee ariifachiisaa ta'e qabannee isin dhufneerra hanga xumuraatti nu hordofaa innis akkuma yeroo ammaa kana sooshaal miidiyaa irra deemaa jiru dhimma obboleettii keenya du'a ishee aanaan wal qabateetu odeeffannoowwan garaagaraa bahaa jiru amma odeeffannoo arganneen garuu duuti haanaan ofishee of darbachuu yookaan immoo abbaa manaa isheen utuu hin ta'in akka security'n kaameraan hoteelichaa mul'isutti duuti haanaan keessaatti harka kan qabu kaameraa irraatti kan ilaalame kaameraa namoonni waraaban kan mul'isanii manaajera hoteelichaa ta'uusaa mirkanaa'utti jira kanaaf hanga xumuraattiin waliin dubbii bilbilaan godhame dhaggeeffadhaa isiniin jenna dhaggeeffattoota keenya chaanaalii keenya kanarraati odeeffannoo yeroon akkasiin bira ga'uu fi asumaan sabiskiraayib godhaa isiniin jenna odeeffannoo kan ta'e hiriyoota keessaniif sheer godhaa isiniin jenna egaa dhimma obboleettii keenya haanaaniif dhugaan ishee haa ba'u waaqayyo dhugaa ishee faraduu jecha kallattiimaan gara odeeffannoo qabannee dhufnee isa bilbilaan waraabameettiin isin dabarsina turtii gaarii ላይ ማለት ነው ከዚህ በፊት ሆቴሉ ላይ ደንበኛ እንደነበረና ከዚህ በፊት ከሚጠቀመው ክላስ ሌላ ክላስ 8ኛ ፎቅ ላይ አስያዘው የሆቴሉ ባለቤት ሰውየው ደንበኛ ነው እዛ ሆቴል ላይ የሚገርም ወደ ደንበኛ ነው እንዴት 8ኛ ፎቅ ላይ ክላስ እንዲዝ አደረገው የሆቴሉ ባለቤት ይሄውልህ ወደ ሆቴሉ ሄጄ አንዳንድ ነገሮችን ማየት መመልከት ችያለሁኝ እና ልጅቷ ወደቀችበት የተባለው ቦታ ፌክ ነው ድራማ ነው ልጅቷ ወደቀችበት እንደተባለው አይደለም ልትወድቅ አትችልም አልጋያዙት 8ኛው ክፍል ላይ ነው እና ልጅቷ ሞታ የተገኘችው መሬት ወደ ውጭ ሳይሆን ቤት ውስጥ ነው 3ኛው ፎቅ ላይ ነው ሞታ የተገኘችው ወደ ውስጥ ነው ሞታ የተገኘችው እና ሌላ ደግሞ ምን ማየት ይችላልኝ ሙሉ ህንጻው ወደ ላይ 12 ፎቅ አለው እና ካሜራ አለ ቤት ውስጥ በየክፍሉ ካሜራ አለ እና እንዳጋጣሚ ሆኖ የልጅቷን ክፍል ገብቼ ማየት አልተፈቀደልኝም ክፍሉ ዝግ ነው በዚህ ሰዓት አሁን እዚህ ጋር ክፍሉ መዘጋት አለመዘጋቱ እኛ አይመለከተንም የልጅቷን ካሜራ አለው ሆቴሉ ካሜራ ካለው የካሜራ እይታዎች ለምን ቼክ ማይደረግ ሆቴሉ ካሜራ አለው የልጅቷን አሟሟት በትክክል አይተውታል ያድበሰበሱ እየተደበቀ ያለ ጉዳይ አለ እና አሁን እኛ ወደውጭ ተራፈደች ያለው ፖሊሱ እንኳን ወድቃ እንደተገኘች አርጎ እንጂ በካሜራ አየነው የካሜራ እይታ ነበረ ብሎ የሰጠው ምንም አይነት ማስረጃ እንደዛ አይነት ምንም የሰጠው መግለጫ የለም ግን ደግሞ አሁን እኛ የምንጠይቀው የልጅቷ አሟሟት ፐብሊካሊ አደባባይ ላይ ይውጣ ሙሉ የኢትዮጵያ ሕዝብ ይመልከተው ሳይሆን ይውጣ የዚች ምስኪን ሰው እንባ ደግሞ እንዲሁ መቅረት የለበትም እውነታው እስኪታወቅ ድረስ ምንም አይነት መረጃዎች መጣራት አለባቸው መነሳት ያለበት ርዕስ ሁሉ ደግሞ መነሳት አለበት ትክክል አይውጣ ማለት አይደለም ይኸውልህ ታዳምጠኛለህ አይውጣ ማለት ሳይሆን ቢያንስ ልጄ ልታገባ ነው ብላ የልጇን የደስታ ቀን እየተጠባበቀች የልጇን የጋብቻ ቀን እየተጠባበቀች ላለች እናት አስከሬን የተሰጣትና ቢያንስ ያቺ እናት እውነታውን የማወቅ መብት አላት ካሜራው ላይ የተነሳው ነገር እኮ ነገር ሰላማዊ ሰው ሆና መኖር አትችልም ኦሬዲ ጭንቅላቷን ነክቷታል አሁንም ጥሩ ሁኔታ ላይ እንዳልሆነች ነው እየተነገረ ያለው ኦሬዲ ጭንቅላቷን የመሰለች ልጃታ እንዴት ነው በሰላም የምትቀመጠው በዛ ላይ በተዳፈነ እውነት አሁን ልጄ ሞታለች የሚል ሐሳብ ነው ያላት ሴትየዋ ልጇ ሞታለች ቢያንስ ለዚች ሴትዮ ካሜራው ላይ
የወጣው ነገር ቢያንስ ካሜራው ላይ የተቀመጠው ነገር ቢያንስ የሴትዮዋ መብቷ ነው የልጇን ሙሉ አሟሟት የማየት መብቷ ማየት ትችላለች እና ቢያንስ ለሷ ለሴትዮዋ ሲባል ይሄንን እንደ ግዴታ ነው ለሴትዮዋ የማሳየት እና ደግሞ እኔ አሁን እዚህ ጋር በጣም ስጋት የሚገባኝ ኢትዮጵያ ውስጥ በጣም ችግር ያለብን ካሜራው በሰዓቱ እየሰራ አልነበረም ወይ ደግሞ ካሜራው የተበላሸ ነው ሊሉ ይችላሉ እንደዛ ካሉ ግን ችግር አለ ማለት ይችላሉ ብቻ ሳይሆን ይሉማል ያዳፍሩትማል ይሄ ነገር እንደዚሁ ነው እንዲቀርም ያደርጉት በእነሱ በኩል እኮ ጨርሰው ቁጭ ብለዋል እንደዛ ብለው ካሉ ካሜራው አይሰራም ብለው ካሉ ግን ገለዋታል ልጅቷን ራሷን ከፎቅ ላይ ወርውራለች ሴጣን ገፋፍቷት ብለው እኮ በእነሱ በኩል ጨርሰዋል አለቀ ክፍሉ ውስጥ ካሜራ አለ ገብቼ እንዳይ አልተፈቀደልኝም ዝግ ነው ክፍሉ መዘጋት አለመዘጋቱ አይመለከተኝም ግን ክፍሉ ካሜራ አለው እዛ ካሜራ ላይ የተነሳ ቪዲዮ በሙሉ ቢያንስ እናትየዋ ልታይ ይገባል ይሄ ግዴታ ነው ካሜራው ተበላሽቷል ብለው የሚሉ ከሆነ ልጅቷን ገለዋት ነው ማለት ነው ሞቷ ተረግሶላት ነው ሰው ወደዛ ሆቴል ይገባል ሞቷ ተረግሶላት እቺ መስኪን ሴት ወደዛ ሆቴል ስገባ ምንም የምታውቀው ነገር የለም ግን ኤቭሪቲንግ የተጠና ነበር ማለትም ተባባሪዎች አሉ እዚህ ወንጀል ላይ ብዙ ተባባሪዎች አሉ ሰውየው ከነጉድ የሚወጥ ብዙ ተባባሪዎች አሉ ለሞቷ ሂድና ተመልከት የሚባለው ሰው ሌላ ነው ገሎ ከ8ኛ ፎቅ ወደ 3ኛ ፎቅ የሚያመጣው ሰው ሌላ ነው እንደገና ደግሞ ከታች ሄዶ የሚመለከተውና ሞታለች እኮ ብሎ የሚለው ሌላ ነው እንደገና ሰይፉ አምጥቶት መግለጫ የሚሰጠው ሰው ሴጣን ገፋፍቷት ሞተች የሚልም አለገለ ሴጣን እንግዲህ ተመልከት በሰው የተገደለች አንድ ምስኪን ለጋብቻዋ የምትዘጋጅን አንዲት ምስኪን የ25 ዓመት ወጣትን እንግዲህ በሰው የተገደለችን ሴት ሴጣን ነው የገደላት ብሎ በቴሌቪዥን መግለጫ እንደመስጠት ምን የሚያሳፍር ይገኛል አሳፋሪ የሴት እህቶቻችንን ድምጽ መሰማት አለበት በሚችሉት መልኩ ሴቶችን መታገል አለባቸው በተከታታይ የሚፈጠሩትን ነገሮች እያየን ነው እውነት እነዚህ ሲሆን ተዳፍኖ ነው የሚቀረው እውነት መውጣት አለበት የሐናንም እውነት መውጣት አለበት በአንድ ተራ በፎቶ ፖስት ጥል አንዲት ሴት በፍጹም አንዲት ሴት ፎቶ ፖስት ተብሎ የምትሞትበት ምክንያት የለም ምክንያቱ ለምን እንደሆነ ታውቃለህ የሰውየው ትክክለኛው ባለቤቱ የልጆቹ እናት እቺን ልጅ ታውቃታለች ከዚች ልጅ ጋር ያለውን ግንኙነት ታውቃለች እና እሱ ፎቶውን ማን እንዳያይበት ነው የሰገው ፎቶ እቺ ሴት እኮ ውሽሞ አይደለችም ህጋዊ ባለቤቱ ህጋዊ ሚስት ነች እንግዲህ ህጋዊ ሚስቱ ናት እንዴት ሰው አይብኝ ይባላል እሱም ሰው እኔን እንዳያየኝ ብሎ ወንጀለኛ ነው ወይም ደግሞ ሰውየው ባለስልጣኑ ወንጀለኛ ነው ወይ እንደዛ ነው እንግዲህ ፊቴን ሰው አይብኝ ብሎ ካለ ወንጀለኛ ነው ማለት ነው በግድያ አይጠይቅ ቢባል እንኳን ፎቶዬን ፖስተሻል ብሎ በመጠየቁ ይሄ ራሱ አንድ ሊያስቀጣው የሚችል ወይም ደግሞ ፎቶዬን ፖስተሽ ብሎ ሳይሆን የገደላት ቀድሞም ሊገላት ሐሳብ ስለነበረው ከሷ ጋር መታየት አልፈለገም ማለት ነው በቃ እሷ አሁን ከራሷ ህይወት ጋር አብሮ የጠፉ ብዙ እውነቶች አሉ እሷ ጋር ሳተነፍሳቸው እዛ 8ኛ ፎቅ ላይ የተፈጠረው እውነት ሌላ ነው 3ኛ ፎቅ ላይ የተፈጠረው እውነት ግን ተልኮ ያየው ሰው ያየው እውነት ሌላ ነው ተልኮ የሄደው ሰው እኮ ገዳይ ሊሆን ይችላል ትክክል ተልኮ የሄደው እኮ ሂድና ተመልከታት እስቲ 8ኛ ፎቅ ላይ ከሚስቴ ጋር ተጣልቻለሁ ሂድና ተመልከታት የተባለው ሰው እኮ ምናልባት 8ኛ ፎቅ ላይ ወጥቶ ገሏት ወደ 3ኛ ፎቅ ይዟት መጥቶ እኮ ነው አየህ አይደል ይሄ እኮ ሌላ ድራማ ነው ሂድና 8ኛ ፎቅ ላይ ከሚስቴ ጋር ተጣልቻለሁ ሂድና ተመልከታት ብሎ ሰውየው ላከው ከዛ ሰውየው ሄደና ገሏት 3ኛ ፎቅ ላይ ይዟት መጣ ማለት ነው አየህ ተመለከት አንድ ባለትዳር 4 ዓመት በፍቅር የኖረ ሰው እንዴት ፎቶ ፖስት ቢያት አኩሮፋለች ሂድና አጽናናት ብሎ ወይተር ይልካል ይሄ እኮ በጣም አሳፋሪ ምክንያት ቢያንስ የሚሰጡን ምክንያት አሳማኝ ምክንያት ቢሆን የውሸት እንኳን አሳማኛል አዎ ቢያንስ አመት ፍቅረኛ ከ4 ዓመት ላለነሰ ጊዜ አብራው የቆየችን ሴት በፎቶ ተጣልቻለሁ ወይተር አስታርቀኝ የማይመስል ነገር በጣም የሚያሳፍር ነገር እውነት እንዲዳፈን የሚያደርግ ነገር ነው ይሄ ነገር መጨረሻው እውነት መውጣት አለበት የዚች ምስኪን እናት እንባ መታበስ አለበት ወንጀለኞች ደግሞ ታድነው መያዝ አለባቸው ነገም ሌላው ቤት ሊፈጠረው ይሄ ነው ከዚህ ወንጀል ነው ሌላ የተሻለ ወንጀል ሰዎች እየተማሩ ይመጡ ወንጀሎች ምክንያት እንትን ማያገኙ ከሆነ ነገ በቡኖ ደጋ ሲያየን ወረደ ዛሬ ተፈጠረው
ትክክል አሁንም እኔ ብዬ ብለው የፖሊስ ኮሚሽኑ በትክክል ድጋሚ በሚዲያ በአጠቃላይ በቴሌቪዥን በሁሉም ሶሻል ሚዲያ ወጥቶ ትክክለኛውን ማስረጃ ትክክለኛውን መረጃ ማውጣት መቻል አለበት። ካልሆነ ግን እኛ ለልጅቷ መጮሃችንን የምንቀጥል ነው የሚሆነው እውነታው እስከሚወጣ። አዲስ አበባ ላይ ብዙ ሞቶች ይፈጠራሉ። ሴት ልጆች ተደፍረው ብዙ ሞቶች ሲፈጠሩ ከዚህ በፊት ሰምተናል። ወጥቶ በስልክ የዝችን ሞት በራሷ ምክንያት ሞተች ብሎ ማስረዳት ስለም egaa dhaggeeffattoota keenya aanaanii fi dhugaan ishee haa ba'u jecha odeeffannoo waa'ee ishee wal qabatan hanga xumuraatti hordofnee kan isin biraan geenyu ta'a. Kanaaf chaanalii keessan kana sabiskiraayib godhaa isiniin jenna. Turtii gaarii eebbifamaa.